ስቶሪ ታይም ያው ፊቸሪንግ ምንም ማድረግ አንችልም። መብራት አልጠፋም። ስቶሪ ታይም ኦፍ ማይ ዴሊቨሪ ዛሬ የምናወራው ሁለተኛው ወይዬ አልጠፋም። ሁለተኛው ልጄ ስወልድ የነበረን ስቶሪ ታይም ለምን አልነግራችሁም? እየጠየቃችሁኝ ነበር የሆነ ጊዜ ቲክቶክ ላይ እና እስቲ ረጋ ብዬ እንደዚህ ቁጭ ብዬ የማወራበት ቢሆን ስንበል ሰው እንዴት ነው የሚጀምረው መሰላችሁ? አንደኛ ሐኪሜ ማለት ነው 39 ሳምንት ገና እንደገባሁኝ ምን እያለኝ ነበር መሰላችሁ? የምጥ መርፌ ልስጥሽና ከአሁኑ ጀምረሽ መውለድ ትችያለሽ እና ምናምን አለኝ። እና አይሰድ ኖ ዶክተር፣ እኔ በተፈጥሮ እጠብቃለሁ ራሱ እንዲመጣ ነው የምፈልገው ምጥ ምናምን አልኩት። ከዛ እንደገና 40 ሳምንት አካባቢ ገባንና 40 ሳምንት ላይ ደርሰን ሚስድ እንግዲህ አሁንም የምጥ መርፌ ልስጥሽ ምናምን አለኝ። ስኖ ዶክተር አሁንም አልፈልግም በተፈጥሮ ራሱ እንዲመጣ ነው የምፈልገው ምናምን አልኩት። ከዛ ዶክተር was like you know ነው ከ40 ሳምንት 5 ቀን ማክሲመም ነው የምጠብቅሽ አለኝ። ማይንድ ዩ የመጀመሪያ ልጅ 42 ሳምንት ላይ ነው የወለድኩት። 42 ሳምንት አናቷ ላይ አርጎ ምሽክ አርጎ ዘና ፈታ ብሎ አፓርትመንቱን ነው የወጣው። አረውጣ ምናምን ተብሎ በቃ ኤግዚት ቀን የምትባረርበት ቀን ከማህፀን ተብሎ ነው የወጣው። እና 42 ሳምንት እኮ ይቻላል፣ ግን ለምን እንደሆነ ሪስክ መውሰድ አንፈልግም። 40 ሳምንት እስከ 5 ቀን ነው ማክሲመም የምጠብቅሽ አለኝ። በዛ was like you know ቲክቶክ ላይ ደግሞ የቲክቶክ ሰዎች ስታይኝ ነበር። አንዴ ከፍ አንዴ ዝቅ አንዴ ስሮጥ አለ ስሮጥ የሆነ ስዝል ምናምን ነበረ ቲክቶክ ላይ። I've tried running, I've tried so many things, okay, to induce labor. red raspberry tea እየጠጣሁ ነበረ፣ ፓይናፕል ምናምን እየጠጣሁ እንትን እየበላሁ ነበረ፣ ተልባ በቃ ያደረኩት ጠይቁኝ። ኤክሰርሳይሲንግ ዮጋ ምናምን ስሰራ ነበረ ምጥን እንትን ለማድረግ ኢንዲዩስ ለማድረግ ማለት ነው። አስቤ ብለው 41 ሳምንት ልደርስ ትንሽ ቀን ነው የቀረኝ። እንደን 40 ሳምንት ከ5ኛው ቀን ነው ከ4ኛው ቀን አካባቢ እንትን ጀመረኝ። የሆነ ማታ ላይ ቁርጥ ፍልጥ አረገኝ ነው ዋጣ አርጌ የተወሰነ ሰዓት ጠበቅኩኝ። 5 ሰዓት ነው 4 ሰዓት አካባቢ ጀመረኝ። ልክ 9 ሰዓት ሲል 8 ሰዓት አካባቢ 9 ሰዓት and I said okay, it's about time I tell my husband the baby is about to come, you know, maybe a day or so, less than a day ነው የሚቀረን ምናምን ብዬ በቃ አሁን እንትን ብንሄድስ እንትኑ ኮንትራክሽኖቹ ደግሞ በጣም እየተቃረቡ ነው። እና ሐኪሙም ያው ባለው መሰረት በዚህ እስከዚህ ቀን እስከ 40 ሳምንት እስከ 5 ቀን ካልመጣ ምናምን ብሎ ነበር እንትን ሲለኝ ሲያጨናንቀኝ የነበረው። እኔ 40 ሳምንት ከ4ኛው ቀን ላይ ጀመረኝ ነው የምላችሁ ማታ ምጡ። you know how it's like የወለዳችሁ ነው የምታውቁት። እንደየሰው ሊለያይ ይችላል ብዬ አላስብም። የሆነ የመቁረጥ ምናምን ምቾት የመንትን የማድረግ ስቀረጥ ያገዳም like anyway so ዳይፐር የምን የሆስፒታል ባጊ እኔ በእንትን የማደርገው ፕሪፔር የማደርገው 36 ሳምንት ላይ ነው ኦልዌይስ። ከዛ የሚጠበቀው 37 ሳምንት ጀምሮ ትወልዳላችሁ ስለሆነ እንደዛ ነው። እና አዘጋጅቼ በርጋ ምናምን ነው የማደርገው ሁሌ። so I had it ready and I said okay, let's take the bag and let's go to the hospital. ሌሊት 9 ሰዓት ላይ ምናምን ወጣንና እዛ 10 ሰዓት ምናምን አካባቢ ደረሰን። ኮንትራክሽኖቼ ጥሩ ነበሩ። አይገርማችሁም? እኔ በጣም ነው የሚገርመው። ኮንትራክሽኔ ጥሩ ነበረ፣ የሆነ እየፈጠነ ምናምን ነበረ። ቼክ አድርገውታል። እኔ አልተሳሳትኩም እኮ ቼክ አድርገውታል። እዛ ኢመርጀንሲ ላይ ነው መግባት የምችሉት። በዛ በሌሊቱ ሐኪሙ መጥቶ ማየኝ የሆነ ኮንትራክሽን ነበረኝ። and then ወደ ሩም ምናምን ሊወሰድ ተባለ እና ያው የሄድኩት ህክምና is it safe to mention? I don't know. Like, I'm not saying anything bad or anything good, okay? So, Silk Road ነበረ እኔ ሁለተኛ ልጄ ነው የወለድኩት እና እዛ እንትን አረግን። we decided ብዙ ሰው ስለነበረ በሰዓቱ ለምን ለዛን ቀን ብቻ ችግር የለውም እንትን ቢሆን ይሄ ሼር ሩሙ ምናምን ቢሆን ችግር የለውም ሰው ስለሌለው ተባብሎ ተመካክረው ከባለቤቴ ጋር ሌላ ሰው ስለሌለ እንደዛ ሲባል ሄድንና እንደደረስን
ሰው አየሁ፣ someone else ታካሚ አየሁ። my brain immediately discomfort ላይ ገባ። ኦኬ ሰውነቴ I got discomfort። ልክ discomforted ሲሆን ኮንትራክሽኔ እየጠፋ መጣ። እየፈጠነ የመጣ የነበረው እየጠፋ ኮምፕሊትሊ የሆነ ሰዓት ላይ ሄዷል። ከዛ I told my husband, I said I am uncomfortable, I don't like this room, we have to change into a private room አልኩት። ኦኬ ያነጋገርኳቸው ነው ሰው የለም ስላሉኝ ነበር ምናምን ተባለና ወደ ፕራይቬት ሩም ቀየርን። የዛን ሰዓት ማለት ነው። ሰው እኮ ይወጣልሻል አሁን ምናምን አሉኝ። ለሰዓቱ ባይ ዘ ወይ አሁን እኮ ይወጣሉ እነዚህ ሰዎች ምናምን እነዚህ ብትሆኝ አይደል? በፍጹም እዚህ አልሆንም፣ በፍጹም አውጥ ሌላ ክፍል ለመገባው ይሄ ነው ብዬ እንትን አልኩኝና ሌላ ክፍል ገባን። በቃ የሰዓቱ ለሊቱ ሰላም ነው ያደርኩት። ባይ ዘ ወይ ሰላም ጠፋ። ኮንትራክሽኔ ኮምፕሊትሊ ጠፋ። እስከ ጠዋቱ ቢጠበቅ ተመልሶ አይመጣም። በትንሽ ሰዓታት ውስጥ ስጠበቅ የነበርኩኝ ከሀብዬ የምጀምርበት ሆነ ማለት ነው። ከዛ በጠዋቱ አይሰድ ኦኬ ፋይን ቤቴ ሄጄ እንዳዲስ እጠብቃለሁ እንጂ አሁንም የምጥ መርፌ አልወስድም አልኩት። የምጥ መርፌ እንስጥሽ ምናምን ሲሉኝ አልፈልግም እኔ አይ ዶንት ዋንት ኢት። አንድ ያማል ሰምቻለሁ የምጥ መርፌ ኦኬ። ሁለት ደግሞ የሆነ ቼክ ሳረግ ማለት ነው የምጥ መርፌ ፉሊ ሙሉ ለሙሉ ምጣችሁ ሳይጀምር ብትወስዱ ኢትስ የመስራት እድሉ 60% ነው 50% አካባቢ ነው። ሶ ካልሰራ ደግሞ አም አፍሬድ ሲኤስ ያስገቡኛል ብዬ ፈርቻለሁ። እኔ ደግሞ የመቀደድ የመተርተር ሀሳብ የለኝም። ላለመቀደድ መሰለኝ እንትን ሰርጀሪ ላለመግባት መሰለኝ እኔ 10 አንዴ ስዘል አንዴ ዮጋ ስሰራ አንዴ ዳንስ ሳረግ አንዴ ምናምን ስለ ነበርኩት አይደለ? ያ ሁላ ልፋቴ ከንቱ እንዳይሆን ፕላስ ፍላጎቱም አልነበረኝም። I already have a scar, like it's like if ከመጀመሪያ ልጅ I already had a stitches, what worse could happen? Okay, I don't need another scar. ብቻ ያው where were we? ቤቴ ልሂድ አልኳቸው። and they said no, ቤትሽ ባትሄጂ ጥሩ ነው። እዚህ ሞኒተር እያደረግንሽ ቆይና አንድ ሌሊት እዚህ ደሪ፣ ሁለተኛ ሌሊት እዚህ ደሪና ሞኒተር እያደረግንሽ አድረሽ እንትን መጥሽ ካልመጣ በቃ በኔክስት ዴይ እንለቅሻለን ምናምን አሉ። ግን መልቀቅም አይለቁኝም ነበር። ከዛ 40 ሳምንት 5 ቀን ነበር የምጥ መርፌ ሰጥቶ ነበር የምንቀጥለው እርግጠኛ ነኝ። ደን የዛን ሌሊት ሆስፒታል ላይ ዋልኩኝ። ሰላማዊ ነው የዋልኩት። ምንም ምጥ የለ ምን የለ። ስክሮል ሳረግ ነበረ። there was nothing else to do man. so ማታ ወደ 6 ሰዓት ነው 5 ሰዓት አካባቢ እንደገና ጀመረኝ፣ ሊቆርጠኝ ጀመረ። cramps man cramps 6 ሰዓት ምናምን ሊቆርጠኝ ምናምን ጀመረና I knew okay this is labor coming again። እንደገና ሀ ብሎ እየጀመረ ነው በቃ እንትን ሰርቪክስ ሊከፍትና ምናምን ብዬ I knew። ከዛ ግን ማለት አልፈለኩኝም። ዋጥ አርጊያት ነው ያደርኩት። because ካልኩኝ ብል ኖሮ ማለት ነው it would be very difficult because ነርሶች ይመጣሉ እንደገና ክርክር ውስጥ ልንገባ ነው። የምጥ መርፌ እንስጥሽ እና ይፍጠንልሽ እኔ ደግሞ አልፈልግም እያልኩ ነው። እነሱ ደግሞ የምጥ መርፌ እንስጥሽ እያሉ ነው። ሶ ይሄ ባክ ኤንድ ፎርት ክርክሩ ስላልፈለኩት እኔ I don't know why they like የምጥ መርፌ እኔ አልፈለኩትም። እነሱ ለምን እንዲሰጡኝ ይሄን ያክል ሊሰጡኝ እንደፈለጉም አልገባኝም። በእርግጥ እኔ እስካልፈለኩና ጽንሱ ጥሩ እስከሆነ ድረስ እኔ ጥሩ እስከሆንኩኝ ድረስ ባልወስድ it was fine okay። በደንብ አንብቤ ነው የሄድኩት። my mom is a gynecologist። ማሚን እያማከርኳት ነበረ በስልክ እየደወልኩኝ እና እሷም በእኔ በኩል ነበረች። እንደዚህ if you're feeling well, if the baby is good ሞኒተር እያደረጉት ከሆነ ጽንሱ ምናምን it's okay ያለችኝ ነበረ። so ኤኒዌይስ እንደዛ ዋጥ አርጊያት አደርኩኝ because ነርሶቹ እንዳይመጡብኝ ካልኩኝ ይመጣሉ። ከዛ በብሪዲንግ ኤክሰርሳይዝ አይ ዲድ ብሪዲንግ ኤክሰርሳይዝ ስኳት እያደረኩ እንዲህ ያልኩ አይ ጀስት ሌት ግራቪቲ ልክ ኃይለኛ እንትን ሲይዘኝ ኃይለኛ ኮንትራክሽን ሲይዘኝ አይ ላይክ ቁጢጥ ብዬ እያሳለፍኩኝ ዮጋ ቦል ይዤ ነበር የሄድኩት። እዛ ላይ ጃምፕ እያደረኩኝ በቃ ሌሊቱ ቁጭ ብዬ አንዴ ዮጋ ቦል አንዴ አልጋ ላይ ቁጭ አንዴ ምናምን እያልኩት ማይነጋ የለም። ነጋና ነግቶ ሲመጡ they were like ወደ 7 ሴንቲ ነው ምናምን ኦልሬዲ ከፍቷል። okay 7 ሴንቲ ከፍቷል። and then the doctor came is like እንዴት ዝም አለ ማለት እንዴት አልጮህሽም? 7 እኮ በጣም ከባድ ነው የሚያስጮህ ነው እና high pain tolerance ነው ያለሽ አለኝ። I was like
I mean it couldn't be worse than the first አይደለ? የመጀመሪያ ልጅ ነው በጣም ይከብዳል የሚባለው ጨው የለም። እሺ ከመጀመሪያ ልጅ አይከብድም ምናምን አይደለ? እንደዛ ብቻ እንደምንም ብዬ ዋጣ አድርጌው ነበረ። እንደዛ ነው ያለኝ። ሶ then active የሆነ almost active labor ላይ ገባን። በስመ አብ so painful, you know, it's very painful, ግን I would still go through labor itself than እንትን sis, okay? I've had 2 labor በስነ ስርዓት natural labor. I would still do natural labor over እንደዚህ like ለምን እንደሆነ እሱን ጭንቅላቴ አልተቀበለውም። ይሄ sis የሚባለው by the way. So ወደ ስንት ሰዓት መጥቶ መሰላችሁ ያዩኝ? 1 ሰዓት ነው ምናምን አይደለ? 1 ሰዓት ተኩል ነው ምናምን መጥቶ ነበረ። 7 ወደ 8 አካባቢ ከፍቷል ምናምን ያሉኝ ማለት ነው። እና የቀረው 10 እንትን እስኪል ድረስ በጣም እያመመኝ ነበር። ቁጢጥ እያልኩኝ ኃይለኛ እንትን ሲይዘኝ I was like sitting down like ያልኩ ነበር ያሳለፍኩት በጣም ሲያመኝ። ከዛ ደግሞ ካሱ ላይ እንኳን ወደ 78 ምናምን ደርሳችሁ አይመችም። Okay, አይመችም. I'm telling you, it's very uncomfortable. But I did. Sometimes I had to. Okay. And then my water decided not to break until it was what? ልክ 8 ሴንቲ ምናምን እስኪከፍት ድረስ the water ይሄ ሽርቱ አይፈስም። የሆነ ሰዓት ላይ ግን በቃ እንትን በራሱ ፈረጠ። በራሱ ከመፍረጡ በፊት ግን they tried, okay? The other thing that I'm not traumatized because easily traumatized የምደረግ ሰው አይደለሁም። ግን በሆን ኖሮ the other thing I forgot to tell you guys is ልክ 7 ምናምን እያለው ወይ 7 ሴንቲ ጠዋት መጥቼ ጠዋት ላይ እንትን ተብሎ የለ ከፍተሻል ምናምን ተብሎ ይሄ የሚወለዱበት ክፍል ላይ ገቡና they tried to pop it out, okay? ይሄ ዋት ይሄ የሽርት ውሃ ማለት ነው ደርሶ ለማፍረጥ በምን ይድረሱ ከፍ ብሏል። በምን ይድረሱ ለላረዘም ያለ ተብሎ በምን ይድረሱ they couldn't do it ያላቸው and I was like, you know, maybe my body is not right. Let my body do its job, okay? እያልኩ ነበር በቃ maybe እኔ ሬዲ ስላልሆንኩ ይሆናል ገና እንትን ያላለው ያልፈረጠው። ቢፈርጥ ቶሎ ይፈጥንልሻል ቶሎ ትወልጃለሽ ነው። I'm like no, not really. Anyways, so we passed through that and then 8 ላይ ነው ምናምን ልክ ለወንድ አካባቢ ራሱ ፈረጠ። አልጋ ላይ እንትን ሆኜ ማለት ነው። ያውም የሆስፒታል ልብስ ሳለብስ ነው። ዞሮ ዞሮ ወደ ስንት ሰዓት አካባቢ መሰላችሁ? ወደ 4 ሰዓት አካባቢ ሙሉ ለሙሉ ከፍቶ ነበረ። ኮምፕሊትሊ ከፈተና ይሄ ዴሊቨሪ ክፍል ላይ የራሴ ክፍል ላይ ነበርኩኝ። የሁላ ሰዓት ባይ ወይ ዴሊቨሪ ክፍል ለመሄድ completely ከፍቼ ልጁ ምልክ የሆነ we could see I think they could see the baby and they were like እግርሽን እንደዚህ እንትን ብለሽ እንደዚህ አጣብረሽ ቋቋቋቋቋቋቋ ያልሽ ቀርበ ነበረ ባይ ወይ ዴሊቨሪ ሩም ያልሽ ሂጂና ዛሬ አወጣለሁ። ዛሬ አወጥቼ ፑሽ በጣም ደስ የምትል ትልቅ እንትን ሐኪም ነበረች እዛ። እሷ ናት ሞቲቬት ያደረገችኝ የመጨረሻ ፑሽ ለማድረግ። ኦኬ የመጀመሪያ ልጄ ስወድ እራት ሳልበላ ነው የወለድኩት። ኦኬ እራት ሳልበላ ያው ሌሊት ነው የተወለደው። እራት ሳልበላ ነው ኤነርጂ አልነበረኝ። ይሄኛው ደግሞ ቁርስ ሳልበላ ነው ያን ያክል ኤነርጂ አልነበረኝም። እና ፑሽንግ ስቴጅ ኢዝ ሶ ላይክ በጣም ከባድ ነው ፑሽንግ ስቴጅ። ፑሽ ለማድረግ በጣም እየሞከርኩኝ ነበረ በተደጋጋሚ ምናምን። ከዛ አንዷ ምን ብትለኝ ጥሩ ነው ያልኳችሁ ይቺ በጣም ሞቲቬት ያደረገችኝ እኔ እንዳንቺ ኤነርጂ አጥቼ ላስት ሚኒት ላይ ነው ፑሽ ማድረግ አቅቶኝ ወደ ሰርጀሪ ያስገቡኝ። አሁን ሰርጀሪ እንዳያስገቡሽ ፑሽ ምናምን በቃ ሞክሪ ለመጨረሻ ጊዜ ትሞክር ምናምን ሲሉ እንዴ ነችና እስካሁን ለፍቼ ማያስገቡኝም ብዬ አንዴ ሁለቴ ምናምን ስሞክር በጣም ነው የሚያለፈው። ባይ ዘ ወይ ፑሽንግ የወለደ ብቻ ነው የሚያውቀው። አንዴ ሁለቴ እንደምንም ብዬ ስሞክር ተወለደ ማለት ነው። ሲወለድ ለካ ልጁ ማለት ነው 3.5 ነበር የተባልኩት ከመውለዴ ከ2 ቀን ነው 3 ቀን በፊት 3.5 ነበር ነው የተባልኩት። ሲወለድ 3.8 something ነበረ።
Okay, it was a big baby. ለዛ ነው ፑሽንግ በዛ ኤነርጂ በሌለኝ በዚህ ትንሽ ሰውነት ከባድ የሚያደርገው እንደዛ ነው። ብቻ ያ 3.8 ምናምን ሆኖ ነው የተወለደው። ሂ so adorable baby. Okay, what an adorable baby. ልክ ከወለዳችሁ በኋላ like the relief ግን ልክ እኔ እና ወርቅ ያለን የወርቅ ፍቅር ኦኬ አይ ዶንት ኖ ትግራዊት ስለሆንክ ይሆን አይሆን አላውቅም። ኦኬ እኔ እና የወርቅ ፍቅር ያለኝ ነው የማውቀው ደግሞ በምን መሰላችሁ? አይ ቶልድ ባለቤቴ ነበረ እዛ ማዋለጃ ክፍል ላይ ገብቶ ነበረ። ኦኬ ይፈቅደውለት ይፈቀዳልና ገብቶ ነበረ። አይሰድ ከፊት ለፊቴ እኮ ይሄ የእናቱ የትግራይ ወርቅ እንዲያረጋ ብትይዝልኝ ያልኩት ማይ ጉድነስ ኢማጂን ዲዩሪንግ ሌበር ኮንትራክሽን ኃይለኛ ይዞኝ አም ላይ the only thing I can think በሰዓቱ ሌላ ኮሜዲ was like ከሚላይዘው የትግራይ ወርቅ ምናምን እንደዚህ አድርገህ ብትይዝልኝ እኮ ድሮ ነበር አድርጌ የማወጣው ፓፓ አድርጌ የማወጣው እያልኩት እኔ ትዝ ብሎኝ I was like oh my goodness me and gold habibi I love gold I don't know why okay fine ያ ሰው ከወለዳችሁ በኋላ ያለው ሪሊፍ ምናምን እረፍት ደግሞ ደስ ይላል። ከዛ በኋላ ግን ነው አርፋችሁ ትንሽ ሰከንድ ይገቡና they have to push the placenta out. Okay, push, pull. Yeah. I feel like ከመውለድ ፑሽንግ ስቴጅ ምናምን ቀጥሎ በጣም ነው የሚያመው። እንደውም ከዛ በፊት የሚያመው ይሄ ፕላሴንታ ለማውጣት እና ደም ምናምን ለማውጣት የሚያደርጉት ጥረት ያማል። Okay, I feel like that's even underrated የሆነ ህመም ነው እሱ። እንደዛ አደረጉና we pretty much finished. This is the story time of my second baby delivery. Let me know if you want me to do the first baby delivery story time or some other story times from my adventure. Bye, see you later guys. Thanks for watching and now this is YouTube, so subscribe and like.